በስልጣን ላይ በነበርክበት ጊዜ ሰርቻለሁ የምትለው ወይም ደግሞ የምትደሰትበትን ጉዳይና እንደው ባላደረኩት ይጸጽተኛል የምትለው ወይም ደግሞ ይቅርታ ልጠይቅበት ይገባል የምትለው ጉዳይ ካለ? እንግዲህ ቤዚካሊ መቼም ባለፉት በርካታ አመታት በጣም ብዙ ስራዎች ውስጥ ገብተናል። ሰራናቸው ያለማነው አለ፣ ያጠፋነው ይኖራል። በሁለቱም ደረጃ እንደ ሰዎች ነው የሰራነው። ሁሉም በልባችን ያለው ኢትዮጵያና የህዝቦቿ ኢንተረስት ነው የነበረው። ሁሌም ይሄንን ማዕከል አድርገን የተንቀሳቀስነው በፖሊሲ ቀረጻዎች ይሁን በምን ይሁን የኢትዮጵያና የህዝቦቿን ኢንተረስት መሰረት አድርገን ብዙ ጫና የምዕራቡን ዓለም ጫና ተቋቁመን ነው እዚህ ያደረስነው። ይሄን ነገር የምዕራቡን ዓለም ጫና ከአይኤምኤፍ ከወርልድ ባንክ ከምዕራቡ ከፓሪስ ክለብ ሀገሮች ተፋልመን ነው እዚህ የደረስነው። የፖሊሲ ነፃነታችንን አስከብረን በዚህ ረገድ በጣም ብዙ ስኬቶች አሉን ብዬ አስባለሁ። ጉድለቶች ደግሞ አሉን። ዲሞክራሲው እየሰፋ መሄድ ሲገባው እንዳጀማመሩ የሰፋ መሄድ ሲገባው እየጠበበ የመጣባቸው ነገር። ዶክተር አብይ ጋር ለመጨረሻ ጊዜ የተገናኛችሁት የት ነበር? ምንስ ተባባላችሁ ካስታወስከው? በመጨረሻ ጊዜ ዛሬ ጠዋት በስልክ ተገናኝተናል። ይሄ በጣም ጥሩ ነው። እሺ በአካል ከሆነ ደግሞ ከአንድ ሳምንት 10 ቀን በፊት ተገናኝተናል። እንደዚህ አልነበርኩም እኔ ግን የተለያዩ ስራዎች ሰጥቶኝ እነዚህ ስራዎች አጠናቅቄ ሪፖርት አድርጌ ተገናኝተን ቁጭ ብለን ተወያይተን አሁንም የተሰጡኝ አሳይንመንቶች እነሱን ሰርቼ ላስረክብ እየተዘጋጀሁ ነው ያለው። ጠቅላይ ሚኒስትር ዶክተር አብይ በቤልጂየም አምባሳደር ሊያደርጉህ ነው የተባለ ይወራ ነበር። ወሬ ነበር ማለት ነው? ወሬ አይደለም። እውነት ለመናገር ዶክተር አብይ እንደመጣ በአውሮፓ ህብረት አምባሳደር እንደሆን ጠይቆኝ ነበር። በ2-3 ምክንያቶች ይሄን ልቀበል እንደማልችል ከቤተሰቤ ጋር ተነጋግሬ አሳውቄዋለሁ። መጨረሻ ላይ እንደማልችል ተቀብሎ ትቶኛል። ማልቀበልም ያልኩባቸው ምክንያቶች አንዴ። ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ለዛሬ የቀድሞ የኢህአዴግና የብአዴን ከፍተኛ አመራር እንዲሁም የማስታወቂያ ሚኒስቴርነትን ጨምሮ በተለያዩ ከፍተኛ የመንግስት ኃላፊነቶች ላይ የቆዩት አቶ በረከት ስምዖንን የብልጽግና መንግስትና ስለ ሊቀመንበሩ ዶክተር አብይ አህመድን አስመልክቶ ከአንድ ሚዲያ ጋር ያደረጉትን ቃለ ምልልስ ይዘንላችሁ መተናል። በቅድሚያ ግን ወደ ቃለ ምልልሱ ከማለፋችን በፊት አቻሜለህ ታምሩ በአንድ ወቅት እንዲህ ብሎ ነበር። በረከት ስምዖን ማን ነው? እውነተኛው በረከት ስምዖን አሁን በህይወት ፓሪስ ይገኛል። የበረከት የልጅነት ስም ከነ አባቱ መብራቱ ገብረ ህይወት ይባላል። ወደ ትግል ከወጣ በኋላ ስሙን በረከት ስምዖን ሲል ቀየረ። ስሙን ከነ አባቱ ለምን እንደቀየረ ብዙ ሰዎች አያውቁም። በትግሉ ጊዜ ስምህ እንጂ የአባትህን መቀየር የተለመደ አልነበረም። ለምሳሌ መለስ፣ ስብሃት፣ ስዬ፣ ሳሞራ፣ ሀየሎም፣ ህላዌ የመሳሰሉትን መጥቀስ ይቻላል። ስማቸውን እንጂ የአባታቸውን ስም አልቀየሩም። ምክንያቱም ስም መለወጥ ያስፈልገው ለቤተሰባቸው ደህንነት ሲባል ብቻ ነበር። የአባት ስም መለወጥ ምክንያት አልነበረውም። እንዲያውም ብዙዎች ደርግ ከወደቀ በኋላ ወደ ልጅነት ስማቸው ተመልሰዋል። በረከት ከነዚህ ሁሉ ተለይቶ ስሙን ብቻ ሳይሆን የአባቱንም ስም ቀየረ። በዚያውም ጸና። የአባትህን ስም ለመቀየር የግድ አንድ ምክንያት መኖር አለበት። ምናልባት አባትህን የምትጠላ ከሆንክ፣ ዲቃላ ከሆንክ፣ በእንጀራ አባት የምትጠራ ከሆነ የመሳሰሉ ምክንያቶች። በረከት ስምዖን ማን ነው? እውነተኛ በረከት ስምዖን አሁንም በህይወት ፓሪስ ይገኛል። የአባትህን ስም ሊያስቀይሩ ይችላሉ። ስትቀይርም የእውነተኛ አባትህን ስም ታደርጋለህ። ወይም አባትህ ስሙ የማይታወቅ ከሆነና የእናትህን አባት ስም ልታደርግ ትችላለህ። አሊያም ደግሞ እንደ በዓሉ ግርማ ባሳደገ ሰው ስም ልትጠራ ትችላለህ። ይሄ የተለመደ ነው። በቅርብ እንደማቀው በረከት ወላጅ አባቱን በጣም ያከብራል፣ ይወዳል። በጎን የተወለደም አይደለም። መልኩም አባቱን የሚመስለው። ወላጅ አባቱ አቦይ ገብረ ህይወት ባህላዊ መሐንዲስ ነበሩ። በጎንደር ዙሪያ የሚገኙ ቤተክርስቲያን በአብዛኛው የገነቡት እሳቸው ናቸው። ቤተሰባቸውን አጥብቀው የሚወዱ፣ ልጆቻቸውን ለማስተማርና ጥሩ ደረጃ ለማድረስ የደከሙ አባት ነበሩ። እና ታዲያ በረከት ስምዖን እንዲህ ያሉ ድንቅ አባቱን ከስሙ ላይ ፍቆ ለመጣል ለምን ወሰነ? ታሪኩ አስቂኝ ነው። በረከት ስምዖን የሚባል የኢህአፓ ታጋይ አዲስ አበባ ተወልዶ ያደገ ሊሴ ገብረ ማርያም የተማረ ኤርትራዊ ነው። በትግል ወቅት ይህ ልጅ ባልታወቀ ምክንያት ከትግሉ ሜዳ ተሰወረ። ድንገት ስለተሰወረ ብዙዎች የኢህአፓ አባል በረከት ስምዖን የተሰዋ መሰላቸው። በዚህ ጊዜ መብራቱ ገብረ ህይወት በረከት ስምዖን የተባለውን የተሰዋ ትግል ጓዱን ለማስታወስ ስሙን በስሙ ሰየማት። እናም በረከት ስምዖን እየተባለ መጠራት ጀመረ።
6:15-13 በረከት ስምዖን ማን ነው? እውነተኛ በረከት ስምዖን አሁን በህይወት ፓሪስ ይገኛል። የሚያስገርመው ታሪክ ግን እውነተኛ በረከት ስምዖን አልተሰዋም ነበር። እውነተኛው በረከት ስምዖን አሁንም በህይወት ፓሪስ ይገኛል። በህይወት እያለ በጠራራ ፀሐይ ስሙ በመዘረፉ በጣም እንደሚበሳጭም ሰምቻለሁ። እውነተኛው በረከት ሩትና ሀና የተባሉ እህቶች አሉት። ሀና ስምዖን ፓሪስ ላይ የኤርትራ አምባሳደር ነበረች። አሁን የት እንዳለች አላውቅም። ሩት ስምዖን የሻዕቢያ ታጋይና ጋዜጠኛ ስትሆን አስመራ ትገኛለች። ባልተሰዋ ስም በዓላማ በማይገናኙ ሰው ስም ራሱን የሚጠራው ታሪከኛው መብራቱ አማራ ሳይሆን አማራ ነኝ ይላል። በረከት ስምዖን ሳይሆን በረከት ስምዖን ነኝ ይላል። ይሄ ሰውዬ መቼም ራሱ ነው የሚሆነው። ጤነኛ የሆነ ሰው የራሱን ስም ሙሉ በሙሉ ሰርዞ ያልሞተን ሰው ስም ከነአባቱ እንዴት ይዘርፋል? እውነተኛ በረከት ስምዖን ፎቶኮፒውን በረከት በመክሰስ ስሙን ማስመለስ ይችላል። በርግጥ የህግ ሰዎች አስተያየት ሊሰጡበት ይችላሉ። ፓሪስ የሚገኙ ጋዜጠኞችም እውነተኛውን በረከት ቢያነጋግሩ ጥሩ ነው። በህይወት እያለ በስሙ የሁሉ ግፍ ሲሰራ ዝም ማለት ያለበትም አይመስለኝም። ወደ ዋናው ነጥብ ልመለስና የመብራቱ ገብረ ህይወት ታላቅ ወንድም ካሳሁን ገብረ ህይወት ይባላል። ስለዚህ መጽሐፉ ለወንድሜ ለካሳሁን ገብረ ህይወት መታሰቢያ ይሁን ማለቱ ውሸት የለበትም። ዝቅ ብሎ እንግዲህ እንዲህ ይላል፣ እነሆ በተለከመልኝ መንገድ እጓዛለሁ። በዚህም ላይ በረከት እንደገና እውነትን ገለበጣት። ካሳሁን ለበረከት የፖለቲካ መንገድ አልተለመለትም። ካሳሁን ኤርትራ ተወልዶ ጎንደር አደገ። ከዚያም የኢሃፓ ታጋይ ሆነ። በኢሃፓ ውስጥ ሳለ የጎሳ ፖለቲካን የሚቃወም እንደማንኛውም የወቅቱ የኢሃፓ ወጣት ህብረ ብሔራዊ አደረጃጀትና መስመርን የሚመርጥ ነበር። በግልባጩ መብራቱ በታላቅ ወንድሙ ተጽዕኖ የብሔር አደረጃጀት አስተሳሰብን የሚቃወም ሆኖ ነበር ትግሉን የጀመረው። ካሳሁን የተሰዋው ከህወሓት ጋር በተደረገ ጦርነት ነው። ማለትም ካሳሁን የተከደለው በህወሓት ጥይት ነው። በረከት ስምዖን ወደ ህወሓት የገባው ከካሳሁን መገደል በኋላ ነው። እንዴትና በየት በኩል ካሳሁን ይህንን የወያኔ ዓላማ ለበረከት ያወረሰው? ካሳሁን ምንም እንኳን ወንድሙ ቢሆን በዚህ መንገድ ታሪኩን ሊያበላሽበት መብት የለውም። በረከት ስምዖን በመጽሐፉና ከዚህ ጋር በተገናኘ ጉዳዮች ላይ ትንሽ እንድናወራ ደወል ላረግለት ነው። እንደምን አለ አቶ በረከት? እንደምን አለ ሰይፉ? አንተ ብል ችግር የለውም አይደል? ከዚህ በፊት ብለው ማታውቀውን አንቱ ዛሬ ካላመጣው በቀር አንዳንዴ አንቱ ስንል ለምን እንዴት አንቱ ተባለ? በጣም አስቸጋሪ ነው ሰዎችን ቃለ ምልልስ ማድረግና አንተ እንድትፈቅድልኝ ብዬ ነው። አዎ ያኔ ችግር የለብኝም። ጋዜጠኛና ደራሲ አንቱ አይባልም ሲባል አልሰማ። ስለዚህ በአንተ ልቀጥል። አዎ ይህ አዲስ መጽሐፍህ አሁን መውጣቱ ያስፈልገበት ምክንያት ምንድነው? ከዛ እስኪ እንጀምር። አሁን መውጣቱ አስፈላጊ የሆነበት ምክንያት ያው መጽሐፍ በማንኛውም ጊዜ መውጣቱ በጣም ተገቢ ነው። በተጻፈበት ጊዜ ግን የጻፍኩት በ2007 ዓመተ ምህረት ነው። ያኔ የነበረኝን ስሜት ማስረዳ የቀለለ ይሆናል። ያኔ በኢህአዴግ ውስጥ በሚካሄደው ትግል ውስጥ ሆኜ ብዙ ያነሳኋቸው ሀሳቦች በአቶ ኃይለማርያም ጊዜ ማለት ነው መደማመጥ እየጠፋ የሚሰማ እየጠፋ ሀገሪቱ በቀውስ ውስጥ ስትሄድ ግዳው ከውስጥ መስማት ካልተቻለ ህዝቡ እንዲናገር ህዝቡ እንዲሰማ አድርጎ በህዝቡ በኩል እንዲነገር ማድረግ የተሻለ ይሆናል በሚል ወደውጭ ማማተር ጀመርኩ። ለኔም የመጀመሪያ መድረክ የምለው የውስጥ መድረክ ነው። የድርጅት ታሪክ ላይ ያተኮረ መጽሐፍ ስለሆነ ነገር ግን 2007 ካዘጋጀሁት በኋላ 2007 መጨረሻ ነው ያተጠናቀቀው ነሐሴ ላይ ወደ ህትመት ለመግባት ጊዜ ወሰደብኝ። ደግሞ ሀገሪቱ 2008 ቃጠሎ በቃጠሎ ነው የነበረች። እንዳየው ቃጠሎ ለማብረድ ሩጫ ነው የነበረው። ሁላችንም ሶጣ አስቀመጥኩት። አሁን 2010 ወደ መጋቢት ሚያዝያ ወደ ህትመት በሚያበቃ መልኩ ትንንሽ ነገሮች ጨምሬበት እስከ ታህሳስ ድረስ የነበሩትን ወደ ህትመት ገባው። ሰኔ ሐምሌ አካባቢ ያለቀ። ግን እዚህ ጉምሩክ ጣጣ እስኪጨርስ ድረስ አሁን ነሐሴ ገባ። ነሐሴ ላይ መጽሐፉ ለገበያ ቀርቧል ማለት ነው። ባጭሩ ይመስላል። ሰዎች ካነበቡ በኋላ ምን የሚል አስተያየት ሰጡ? በመጽሐፉ ዙሪያ አስተያየት በየጋዜጣው የሚጻፉትን አነባለሁ። ከከፋው አስተያየት ልጀምርልህ። አንድ ሰው አለ የተባለው
ይሄን መጽሐፍ በሙሉ ገዝቼ ባቃጥለው ወደድኩ ያለ ሰው ሰማሁ። ይሄ ኤክስትሪሙ ነው። በተረፈ ገና እየተነጋገረበት ነው ሰው። አንዳንድ ሪቪውስ ተጽፈዋል። የተጻፉት ሪቪውስ በጣም ጥሩ ናቸው፣ ገንቢ ናቸው። የኔ ፍላጎት እዚህ መጽሐፍ ላይ ያለው ነገር በሙሉ ሁሉ ሰው ይወስደዋል ብዬ አይደለም ማስበው። ሙግት ግን ይቀሰቅሳል በመካከላችን ኢትዮጵያውያን በኢሹስ በአጀንዳዎች በርዕሰ ጉዳዮች ዙሪያ እንድንናገር ሙግት ይቀሰቅሳል። ከሙግት የራቀ ህብረተሰብ መሆን የለብንም በሚል መልኩ ነው። ስለዚህ ሙግት ይቀሰቅሳል ብዬ ተስፋ አድርጋለሁ። መጽሐፉ በማን ወጪ የታተመ? ስፖንሰር አፈላልጌ ነው የታተመው። እሱ እንደማንኛውም እኔ አቅም የምፈቅደው ነገር አይደለም። ግን ስፖንሰር አፈላልጌ ረድተውኛል። በዚህ ደረጃ ነው የታተመው። ጠቅላይ ሚኒስትር ዶክተር አብይ በቤልጂየም አምባሳደር ሊያደርጉህ ነው የተባለ ይወራ ነበር። ወሬ ነበር ማለት ነው? ወሬ አይደለም። እውነት ለመናገር ዶክተር አብይ እንደመጣ በአውሮፓ ህብረት አምባሳደር እንደሆን ጠይቆኝ ነበር። በሁለት ሶስት ምክንያቶች ይሄን ልቀበል እንደማልችል ከቤተሰቤ ጋር ተነጋግሬ አሳውቄዋለሁ። መጨረሻ ላይ እንደማልችል ተቀብሎ ትቶኛል። ባልቀበልም ያልኩባቸው ምክንያቶች አንደኛ ከኢትዮጵያ ውጭ መኖር አልችልም። ከሁለት ሳምንት ከአንድ ሳምንት በላይ መኖር አልችልም። ፍጥረቴ እሱ ነው። ሁለተኛ በዚህ ጊዜ መሄድ አልፈለኩም። በዚህ ጊዜ መሄድ ያልፈለኩበት ምክንያት ኢትዮጵያን ሁኔታ በቅርብ እከታተላለሁ፣ አውቀዋለሁ ወዴት እያመራን እንደሆነ። ለኔ ብራሰልስ ብሄድ ከነቤተሰቤ መሄድ እችላለሁ፣ ግን አልፈለኩትም። ክፉንም ደጉንም አብሮ መቆየትና ማየት ነው የመረጥኩት። ከጠቅላይ ሚኒስትር ዶክተር አብይ ጋር ለመጨረሻ ጊዜ የተገናኛችሁት የት ነበር? ምንስ ተባባላችሁ ካስታወስከው? በመጨረሻ ጊዜ ዛሬ ጠዋት በስልክ ተገናኝተናል። ይሄ በጣም ጥሩ ነው። እሺ በአካል ከሆነ ደግሞ ከአንድ ሳምንት 10 ቀን በፊት ተገናኝተናል። እንደዚህ አልነበርኩም እኔ። ግን የተለያዩ ስራዎች ሰጥቶኝ እነዚህ ስራዎች አጠናቅቄ ሪፖርት አድርጌ ተገናኝተን ቁጭ ብለን ተወያይተን አሁንም የተሰጡኝ አሳይንመንቶች እነሱን ሰርቼ ላስረክብ እየተዘጋጀሁ ነው ያለው። በአዲሱ መጽሐፍ ውስጥ የተነሱ አንዳንድ ነጥቦች አሁን ያለው መንግስት እየተገበረ ያለውን ጉዳይ በተወሰነ መጠን ይመሳሰላል የሚሉ ወገኖች አሉና በዚህ ጉዳይ ላይ ምን ትላለህ አንተ? አሁን ባለው መንግስት እየተተገበሩ ያሉት ጉዳዮች መጽሐፉ ላይ ከተነሱት ነገሮች ጋር ይመሳሰላል ያልከው መመሳሰላቸው የሚገርም አይደለም። የኔ መጽሐፍ ባይዘው ለመጨረሻ ጊዜ መጽሐፉ ላይ ያርቶት ስራዬን በግል የጨረስኩት ጥር ወር ላይ ነው። የ17ቱ ቀን ኢህአዴግ ስብሰባ ተደረገ። ያ ስብሰባ የተነጋገረባቸውን አጀንዳዎች ሪፎርም እንደሚያስፈልግ፣ እስረኞች መፍታት እንዳለብን፣ ምህዳሩን ማስፋት እንዳለብን እኔ ራሴ ያቀረብኳቸው ሀሳቦች ናቸው። እነዚህ ብዙዎቹ ምክር ቤቱ ተቀበላቸው። በተቀበላቸው መሰረት ያው ጥር ላይ እነዚህ ምክር ቤቱ የተስማማባቸው ሀሳቦች ይጠቅማሉ በሚል ያቀረብኳቸው ሀሳቦች ናቸው የነበሩት። ጥር ላይ በአርቶት ላይ እነዚህን አካትቼ አወጣለሁ አልኩ። ወጣ። ዶክተር አብይ ከተመረጠ በኋላ በኢህአዴግ ስራ አስፈጻሚና ምክር ቤት ውሳኔ መሰረት ውሳኔዎቹን ተግባራዊ እያደረገ ቀጥሏል። የኢህአዴግ ውሳኔዎች ናቸው፣ የግሉ ውሳኔዎች አይደሉም። የግል ውሳኔ የሚባል ነገር በተነሳሽነቱ የመወሰን ኃላፊነት ወስደህ ሪስፖንሲቢሊቲ ዲስቻርጅ የማድረግ ስራ ይሰራል። ይሄን አውቃለሁ። ለዚህ ትልቅ አክብሮት አለኝ። እንደ በፊቱ እንደ አቶ ኃይለማርያም ዘመን አለመወሰን አይደለም የአሁኑ መንግስት ባህሪ። አሁን ይወስናል። ኃላፊነት መውሰድ በሚችልበት ሁኔታ ይወስናል። በፊት መወሰን አልነበረም። የተወሰነ ውሳኔ ሙሉ በሙሉ ለማስፈጸም የሚደረግ እንቅስቃሴ አለ። እዚህ ላይ ልንለያይ የምንችልበት ሁኔታ የለም። የኢህአዴግ ምክር ቤት ውሳኔ ነው። እሱም በውሳኔው መሰረት ከሁኔታዎች ጋር እያገናዘበ ተግባራዊ እያደረገ የቀጠለባቸው ሁኔታዎች አሉ። የራሱን የጨመራቸው ነገሮች ይኖራሉ። መሪ ነው። እንደ መሪ ይሄን የማድረግ ኃላፊነትም ግዴታም አለበት ለሁኔታዎች ሪስፖንድ የማድረግ። ስለዚህ የኢህአዴግ ውሳኔ መነሻችን የኢህአዴግ ውሳኔ ስለሆነ ነው ተመሳሳይ የሆኑት።
ለኤፒ ትላንት መግለጫ ሰጥተህ አይቼው ነበርና አሁን ያለውን ለውጥ ደግፋለሁ ብለሃል። ያ ማለት ተደምረሃል ማለት ነው? እኔ አልተደመርኩም አልተቀነስኩም። መደመር መቀነስ የሚባለውን ነገር እንተው። ይሄ አይነት አገላለጽ ብዙ አይስማማኝም። በመደመርና በመቀነስ ሌታ አይደለም፣ ለውጥ ነው። እንደ ለውጥ ሪፎርም ያስፈልገናል። ኢትዮጵያ ሪፎርም ያስፈልጋታል። በየጊዜው ሪፎርም ማድረግ አለብን። ሪፎርም ካላደረግን እንሞታለን። ሪጂዲቲ ያለው ሲስተም ልንሆን አንችልም። ያለፉት 5 ዓመታት ሪፎርም የሚፈልግ አመራር አልነበረም። ሪፎርም እናድርግ የሚል ተደጋጋሚ ጩኸት አሰምተናል። ያንን ነው መጽሐፌ ላይ የምታገኘው። ኢኮኖሚክ ሪፎርም ያስፈልገናል። ፕራይቬታይዜሽን ማለት አይደለም ባይዘው። ፕራይቬታይዜሽንን በበኩሌ ብዙ አልደግፍም። መንግስት ቁልፍ የኢኮኖሚ እንትኖችን ይዞ መቆየት አለበት የሚል አቋም ነው ያለኝ። ይሄ እንደተጠበቀ ሆኖ በኢኮኖሚ መስክ ለፕራይቬት ሴክተሩ በሰፊ የስራ ዕድል ልንፈጥር ይገባናል። ይሄ ሪፎርም ይፈልጋል። ዴሞክራሲውን ማስፋት አለብን። ከተቃዋሚ ጋር በመከባበር በልዩነት በመተጋገል አብረን ልንሄድ እንችላለን። ይሄንን ሁሉ የሚያደርግ ሪፎርም ያስፈልገናል። ሶኔ ሪፎርም ተቃውሞ ያላቅም ኢንፋክት ብዙ የተወገዝኩበት ነው። ሪፎርም በመጠየቅ ምክንያት ሟርተኛ ተብያለሁ እኮ በኢህአዴግ አመራር። የጸረ ሪፎርም አይደለሁም ሆኜም አላቅም። አብዮታዊ ዲሞክራሲ አበቃለት የሚሉ ወገኖች አሉና ቀጣይ የኢትዮጵያ ርዕዮተ ዓለም ፈንታ ምን የሚሆን ይመስላል? እንግዲህ አበቃለት ለስል አብዮታዊ ዲሞክራሲ ፕሮግራም ነው። ይሄ ፕሮግራም የለውጥ ፕሮግራም ነው። ዴሞክራሲንና ልማትን ለህዝብ በሚጠቅም መንገድ ለማምጣት ያለመ ፕሮግራም ነው። በላስት 25 years ተግባራዊ ሆኖ ኢትዮጵያን ከፍ አድርጓታል። መጽሐፌ ላይ ይሄንን የገለጽኩት ከፍ አላደረጋትም ብሎ የሚከራከር ካለ ማያየውን ማመን የማይችል ሰው ነው ማለት ያስባለሁ። ከፍ አድርጓታል። ሚናውን አልጨረሰም። ለብሔሮች ጥያቄ፣ ለብዝሃነት ጥያቄ መፍትሄው እሱ ነው። ከዚህ ማፈንገጥ ስንጀምር አላግባብ የመጠቀም አዝማሚያ፣ ህዝብን የማገልገል አዝማሚያ እየደከመ አላግባብ የመጠቀም አዝማሚያ ሲጠነክር ነው ህዝብ ለህዝብ እያባላን ያለ ነው። አብዮታዊ ዴሞክራሲ አይደለም የሚያጋጨው። አብዮታዊ ዴሞክራሲ ለኔ እንደ ቤስት ዌይ ፕራክቲስ የሆነው እስከ 2004-2005 ነው። ከዛ በኋላ ብዙ የተዘበራረቁ ነገሮች አሉ። በእነዚህ የተዘበራረቁ ጊዜዎች የመጣውን ነገር ከአብዮታዊ ዴሞክራሲ ለይቼ ነው ማየው። አብዮታዊ ዴሞክራሲ ነገር ከፍ አድርጎታል፣ ወደ ላይ አንስቶታል። በሁሉ መመዘኛዎች ብትለካ ችግሮች የሉም እያልኩ አይደለም፣ ብዙ ችግሮች አሉ፣ ግን ከፍ ብለናል። በአዲስ ፕላትፎርም ላይ ነው ችግሮቹ እየታዩ ያሉት። ስለዚህ በዚህ ደረጃ ያበቃለት ነው ብዬ አላስብም። ፕሮባብሊ ህዝቡ አልፈልገውም ካለ በህዝብ ላይ በግድ የሚጫን አስተሳሰብ ይሆናል ብዬ አላስብም። አልፈልገውም እስካለ ድረስ አልፈልገውም፣ በምርጫ ሌላ ፓርቲ ይመርጣል። አብዮታዊ ዲሞክራሲ ለጊዜው ሼልፍ ሊያደርገው ይችላል፣ ሊያደርገው ይችላል፣ ዲፔንድስ በህዝቡ ምርጫ። ነገር ግን በእኔ አስተያየት ለውጥ እንፈልጋለን። ልማታዊ በሆነ አቅጣጫ መሄድ አለብን። ዴሞክራቲክ በሆነ አቅጣጫ መሄድ አለብን። አብዮታዊ ዲሞክራሲ ይቅር ከተባለ ልማታዊና ዴሞክራሲያዊ በሆነ መንገድ መሄዳችን የማይቀር መሆን አለበት እላለሁ። ማንኛውም የሚመጣ መንግስት ተቃዋሚ ይሁን ኢህአዴግ ልማቱን ማፋጠን ካልቻለ፣ ልማቱን በፍትሃዊነት በሁሉም ክልሎች ማዳረስ ካልቻለ፣ በኢኮኖሚው መስክ የወጣቶችን ጥያቄ መመለስ ካልቻለ ከቀውስ አንወጣም። ዲሞክራሲውን መስፋት አለበት። ለዚህ ፍቱን ይሆናል ብዬ ማስበው ያስተሳሰብ ነው። ምናልባት በስልጣን ላይ በነበርክበት ጊዜ ሰርቻለሁ የምትለው ወይም ደግሞ የምትደሰትበትን ጉዳይና እንደው ባላደረኩት ይጸጽተኛል የምትለውን ወይም ደግሞ ይቅርታ ልጠይቅበት ይገባል የምትለው ጉዳይ ካለ? እንግዲህ ቤዚካሊ መቼም ባለፉት በርካታ ዓመታት በጣም ብዙ ስራዎች ውስጥ ገብተናል። ሰራናቸው ያለማነው አለ፣ ያጠፋነው ይኖራል። በሁለቱም ደረጃ እንደ ሰዎች ነው የሰራነው። ሁሉም በልባችን ያለው ኢትዮጵያና የህዝቦቿ ኢንተረስት ነው የነበረው። ሁሌም ይሄንን ማዕከል አድርገን የተንቀሳቀስነው በፖሊሲ ቀረጻዎች ይሁን በምን ይሁን የኢትዮጵያና የህዝቦቿን ኢንተረስት መሰረት አድርገን ብዙ ጫና የምዕራቡን ዓለም ጫና ተቋቁመን ነው እዚህ ያደረስነው። ይሄን ነገር የምዕራቡን ዓለም ጫና ከአይኤምኤፍ፣ ከወርልድ ባንክ፣ ከምዕራቡ ከፓሪስ ክለብ ሀገሮች ተፋልመን ነው እዚህ የደረስነው። የፖሊሲ ነፃነታችንን አስከብረን በዚህ ረገድ በጣም ብዙ ስኬቶች አሉን ብዬ አስባለሁ። ጉድለቶች ደግሞ አሉን።
ዲሞክራሲው እየሰፋ መሄድ ሲገባው እንዳጀማመሩ እየሰፋ መሄድ ሲገባው እየጠበበ የመጣባቸው ነገሮች አሉ። እየጠበበ መምጣቱን በተገነዘብኩበት ጊዜ ትክክል አይደለም ብዬ ቆሜያለሁ። በውስጥ ግን እዛ ልክ ማውቀው በገባኝ ልክ መታገል ነበረብኝ። በገባኝ ልክ ሁማን ራይትስ ላይ አቢዩስ ማየት ስጀምር አንስቼዋለሁ በተለያዩ መድረኮች በውስጥ 2006 እንዲህ አይነት ነገሮች መታዘብ ጀምሬ ተደመቀ አንስቼለት ነበር። እንደዚህ አይነት ትክክል ያልሆነ ነገር ይሰራል፣ አስቁሙ። ኃላፊነቱ የነሱ እጅ ላይ ነበር፣ እኔ አይደለም። አስቁሙ፣ ትክክል አይደለም እንዲህ አይነት ነገር የሚደረግ ብዬ አንስቼለታለሁ። እና እነዚህን ሁሉ አንስቼም በቂ ትክክል አድርጌያለሁ አለ። ኦፕንሊ መውጣት ነበረብኝ። አይደለም ዱዛት እዚህ ሪግሬት አደርጋለሁ። አሟልቼ ያልታገልኩባቸው ላስተካክላቸው የምችል ኦር እንዲህ ሲሉኝ ህዝብ እንዲያውቃቸው ላደርጋቸው የሚገባኝ ነገሮች ነበሩ። በዛ ለብል ብዙ ጎደሎች ይኖራሉ። ሶ ኢን ኤ ዌይ ኮንትሪቢዩት አድርገሃል ማለት ነው። ስርዓት ውስጥ እስካለ ድረስ ለተበላሹ ነገሮች ሌላውን ብቻ ተጠያቂ ልታደርግ አትችልም። በዚህ ለብል ኃላፊነት መውሰድ ይኖርብናል፣ የኛ ጄኔሬሽን ማለት ነው። ከዚህ አልፎ ዲቴይል ነገር ቢመጣ በእያንዳንዱ ኢሹ ብዙ ነገር ማለት ይቻላል፣ በድክመትም በጥንካሬ። እንደ ይቅርታ የምትጠይቅበት ግን ጉዳይ አለ ይመስልሃል? በግል ይቅርታ መጠየቅ የሚባል ነገር ቤዚካሊ በግሌ እንደ ሰው ይሄ ይደረግ የሚባል ነገር የፈጸምኩት አስተዳደራዊ ውሳኔ ያሳለፍኩት ነገር የለኝም። አስተሳሰብ ትግል ለማድረግ በአስተሳሰብ ትግል ዙሪያ የጎደሉ ነገሮች አሉ። ለዚህ ብዙ ምክንያቶች አሉ። በማወቅ ያጠፋሁት ነገር አለ ብያለሁ። ያልተቋጩ ብዙ ነገሮች አሉ ማለት ባለፈው ስርዓት አሁን ሆኑ ተብለው የሚነገሩ የተለያዩ ነገሮችን ሳታይ አልቀርም። የሰብአዊ መብት አያያዙ፣ የባንዲራው ጉዳይ፣ የብሔር ብሔረሰቦች ጉዳይ፣ በጣም ብዙ የተወሳሰቡ ነገሮች ያሉበት ሁኔታ ላይ ነው ያለነውና እንደው ለስንብት በዚህ ጉዳይ ላይ ምን ትላለህ? ይሄንን ነግረኸኝ እንሰነባበት። እኔ ባለው ሁኔታ እንግዲህ ብዙ ነገሮች አሉ። ይሄ ተንቀሳቃሽ ሀገር ነው። ፖለቲካው ይንቀሳቀሳል፣ ኢኮኖሚ ይንቀሳቀሳል፣ ማህበራዊ ጉዳዮች ይንቀሳቀሳሉ፣ ሰው ይንቀሳቀሳል፣ አስተሳሰብ እንደዚሁ። የተጣለው መሰረት ሳይ በጣም ጥሩ ነው። በዚህ መሰረት ላይ ሆነን ወደፊት መራመድ ይኖርብናል። ለውጥ የማያስፈልጉበት ጉዳዮች ምንድናቸው የሚለው ነገር መመካከር ይጠይቃል። ኢትዮጵያ የምትፈልገው ሁለት ነገር ነው ብዬ አስባለሁ። ለውጥም ትፈልጋለች፣ ኮንቲኒዩቲም ትፈልጋለች። ቼንጅ ኤንድ ኮንቲኒዩቲ ይሉታል። ለውጥ ብለህ ለውጥ የሌለበትን ነገር ብትለውጠው ያው ወደ ጉዳት ታመራለህ። ኮንቲኒዩቲ ብለህ መቀየር ያለበትን ነገር ሳትቀይረው ብትቀር እንቸገራለን። ሶ ቼንጅ ኤንድ ኮንቲኒዩቲ ነው የሚያስፈልገው። ግን የትኛው ነው መለወጥ ያለበት፣ የትኛው ነው መቀጠል ያለበት የሚለው ጉዳይ ምክክር ይጠይቃል፣ ፓብሊክ ዲስካሽን ይጠይቃል። ዝም ብለህ አንዱ ተነስቶ አንዱ ክልል ተነስቶ ባንዲራን ቀይር፣ ይሄንን ቀይር፣ ያንን ቀይር ብቻ አይደለም። ለምን ከነ ምክንያት በምክንያታዊነት ይሄ መቀጠል አለበት። ምክንያቱም ጠቅማታል ሀገሪቱ፣ ይሄ ሀገሪቱን ጎድቷታል፣ መቀየር አለበት መባል አለበት። አሁን ያለው ነገር ምንድነው? አንድ ኃላፊዎች እየተነሱ እንቀይራለን ነው። ኢቭን ፓርቲያቸውን ሳይወያዩ ነው እንቀይራለን የሚሉት። ፓርቲያቸው ይሄ ትክክል አይደለም። ይሄ አንድ ሰው አቋም አይደለም ሀገር እኮ የሚመራው። የፓርቲዎች አቋም ፓርቲው መክሮበት የፓርቲ አቋም ከሆነ በኋላ ነው ይቀየራል የሚባለው እንጂ ዝም ብለህ ብድግ ብለህ ይሄን ቀይራለሁ የሚባል ነገር መኖር የለበትም። ከፓርቲው አልፎ ህብረተሰቡ መመካከር አለበት። በእኔ ግምት መጽሐፉ ላይ ክፍል 3 ያስቀመጥኳቸው ነገሮች ለውጥም ቀጣይነትም የሚያስፈልግባቸውን ኤሪያስ ያመለክታሉ። ለዚህ ነው እንትምለው እና ይሄን በየቦታው እየተነሳ ሰው እንገልህም ወዘተ ምናምን ትቶ በአጀንዳዎች መግጠም፣ በፍልስፍና መግጠም፣ በፖሊሲ ኢሹስ መግጠም ነው ተገቢ የሚሆነው። በዚህ ደረጃ አሁን የአማራ ክልል ማየው ነገር አይጥመኝም። አንድ የፖሊሲ ኢሹ የሚያነሳል የለም፣ በፖሊሲ ኢሹ የሚሞግት የለም፣ በፍልስፍና የሚሞግት የለም። ለዛ አይነቱ ብቃት የለም እና ወደ መሰረታዊ ጉዳይ ገብተን እንናገር፣ ህዝቡ የሚመካከር፣ ከህዝቡ ጋር ባለ ምክክር መቀየር ያለበት ይቀየር፣ የጠቀመን ነገር ካለ ደግሞ ይቀጥላል። እኔ በለውጥና በቀጣይነት ነው ማምነው እንጂ በለውጥ ብቻ አይደለም ማምነው። ለውጥም ቀጣይነትም ሁለቱም መሰረታዊ ናቸው ለሀገር ብዬ አስባለሁ።